ባለፈው ሳምንት እንደምታስታውሱት የአንደኛ ቆሮንቶስን ጥናት ስናጠና እንደው ጥናት ውስጥ ከመግባታችን በፊት ከተማይቱ ምን ትመስል ነበር የሚለውን ነገር አንስተን ለማውራት ሞክረናል። ከተማይቱ የወደብ ከተማ እንደነበረች፣ ሁለት ትልልቅ ወደቦች፣ አንዱን ከሮም ጋር የሚያገናኝ አንዱን ደግሞ ከምስራቅ አውሮፓ አሁን ተብለው ከሚጠሩት አካባቢዎች ጋር የሚያገናኝ ወይም ማይነር ኤዥያ የምንለው ጋር የሚያገናኙ ትልልቅ ወደቦች እንደነበሩና የንግድ ከተማም እንደነበረች፣ የሮም ደግሞ የግዛት መቀመጫም እንደነበረች፣ ከዚህ የተነሳ የተለያየ አይነት ሰዎች በከተማይቱ ውስጥ ይኖሩ እንደነበረ፣ የባህል ልዩነቶች፣ የስርዓት ልዩነቶች፣ የአምልኮ ልዩነቶች፣ የኑሮ መደብ ልዩነቶች፣ የኢኮኖሚ ልዩነቶች በጣም ተንሰራፍተው እንደነበረ፣ ከሱ በላይ ደግሞ ልቅ የሆነ ደግሞ ባህሪን ይለማመዱ የነበረ ጠያፍ የሆነ ህይወትን በተለይ ደግሞ ከአምልኮ ጋራ በተያያዘ አፍሮዳይተስ የምትባልን ጣዖት ሲያመልኩ የጣዖቱ ቦታ በጣም ከፍተኛ ተራራ ቦታ ላይ መቅደሷ ተቀምጦ ሰዎች አንሉ ተራራ በስቃይ ወጥተው ስርዓተ አምልኳቸውን ይፈጽሙ እንደነበረ፣ ከዚህ የተነሳ ከተማይቷ በጣም ስርዓት አልበኝነት የሰፈነባት ከተማ ነበረች። ያ ብቻ አይደለም፣ ነዋሪዎቿ 250 ሺህ ይኖሩ ነበር ብለን አንስተናል። ከዛ ሁሉ ደግሞ በላይ 400 ሺህ የሚሆኑት ደግሞ ሌላ ተጨማሪዎቹ ባሪያዎች እንደነበሩ፣ ፍትሃዊ የሆነ የሀብት ክፍፍል የሌለበት ጥቂት ባለሀብቶች ንብረትንና ሀብትን በጣም ጠቅልለው ይዘው የነበሩባት ከተማ እንደነበረች ይነግረናል። ግን በጣም የሚገርማችሁ ከዚህ ሁሉ ጨለማ ውስጥ ወንጌል እያሸነፈ ገብቶ ነበር። ክብር ለእግዚአብሔር ይሁን። በቃ የወንጌል ትልቁ አሸናፊነት ጳውሎስ ይዞት የገባው መልእክት በጣም ከባድ ነበር። በጣም የሚገርማችሁ ይሄ ጨለማ ብቻም ሳይሆን ደግሞ የአስተሳሰብ የበላይነት የሰፈነበት ነበር። በግሪክ ከተማ ውስጥ በተለይ ከአሌክሳንደር ዘግሬት በፊት ጀምሮ ማለት ነው የሮማን ኤምፓየር ገና ሊነሳ የግሪክ ኤምፓየር ደግሞ ገና በጣም አይሎ በተነሳበት በነበረበት ጊዜ ከክርስቶስ ልደት በፊት በተለይ ከአምስት ክፍለ ዘመን በፊት ቀደም ብሎ ሄዳችሁ ብትመለከቱ ወይም ደግሞ ቢፎር ክራይስት 5 አካባቢ ላይ ሄዳችሁ ብትመለከቱ ታላላቅ ፈላስፎች ተነስተው ነበር። እነ ሶቅራጥስ እና አሪስቶትል በጣም እነ ፕሉቶ ተነስተው የነበሩበት ዘመን ነበርና ህይወትን ይፈላሰፏት ነበር። ሶቅራጥስ ራሳቸውን እንዲያውቁ ያስተምር ነበር። ደቀ መዝሙሩ ደግሞ ፕሉቶ ደግሞ በጣም በሚገርም ሁኔታ ህይወትን እንድትፈትሽ እምነት የምጥልበትን ነገር እንድትፈትሽ ደግሞ እምነትን የምጥለው ዕውቀት ላይ እንዲሆን በጣም ያስተምር ነበር። ትንሽ ቆይተው የመጡት ደግሞ በጣም እነ ፕሉቶ ደግሞ ሌላ ነገር ማሰብ ጀምረው ነበር። በጣም ስኩል ተከፍቶ ትምህርት ቤት ተከፍቶ ፍልስፍናን እያራቀቁ መሄድ፣ እነሱ ሁሉ የራሳቸው የሆነ ተከታይ፣ የራሳቸው የሆነ ደቀ መዝሙር፣ የራሳቸው የሆነ ስኩል ሁሉ የከፈቱበት ጊዜ ነበር። በዚህ ሁሉ ጭንቅ ውስጥ ነው ጳውሎስ በሁለተኛው ጉዞ የቆሮንቶስ ከተማን በወንጌል የደረሳት። እንደምታስታውሱት መዳን ከአይሁድ ነውና እንደሚል መጽሐፍ ቅዱስ ገና ለመጀመሪያ ጊዜ ልክ የሱ ኢየሩሳሌም ለወንጌል የሚነሳባት ኢየሩሳሌም ምኩራቦቻቸው ነበር። ይሄንን ማስታወስ እንችላለን። ኤፌሶን ሲገባ ይሄንን አድርጎታል። ምዕራፍ 19 ላይ ሄዳችሁ ማየት ትችላላችሁ። ተሰሎንቄ ሲገባ ይሄንን አድርጎታል። ከሁሉ ደግሞ በላይ እዚህ ቆሮንቶስ ከተማም ሲገባ ያገኘው ምኩራብ ላይ የነበሩ ናቸው። የምኩራብ አለቆቹ ደግሞ እነ ሶሲዮስ የሚባለው ሰውዬ እንደነበረ ታስታውሳላችሁ። የምኩራብ አለቃ ነበረ ይላል እና ወንጌልን እዛ እየሄዱ እየተናገሩ በነበረ ሰዓት ከተማይቱ በንግግር ብልጫ ከፍ ብላለች። በፈላስፎች ንግግር ከፍ ብላለች። ትልልቅ ቦታዎች ነበሯቸው ንግግር የሚያደርጉባቸውና የሚፈላሰፉባቸው። ስለዚህ ጳውሎስ ይዞት የመጣውን ወንጌል እንደ ሞኝ የመቁጠር እድሎች ነበሩ። በጣም በኢየሱስ ክርስቶስ ወንጌል ላይ አንድ ተራ ሰው መጥቶ ተሰቅሎ ሞተ፣ ተሸንፎ ሞተ የሚለውን አስተሳሰብ የአይሁድን ይሄንን ትርክት ክርስቲያን ማህበረሰብ ተቀብሎት ሊከተለው አይገባም። ይልቁኑ ፍልስፍና በጣም ዕውቀት በጣም የረቀቀ ነገር ማሰብ በጣም አስፈላጊ ነው ግሪኮች ሲሉ፣ አይሁዶች ደግሞ ይሄ ፍጹም ደካማና ሞኝነት ነው ብለው ሁሉ ያስቡ ነበር። በዚህ ሁሉ ውስጥ ግን እግዚአብሔር የሱ የሆኑትን ያድናቸው ነበር። መጽሐፍ ቅዱስ ሲናገር የእግዚአብሔር ኃይል ለምንድን ነው? ለማዳን ነውና ስለሚል ብዙዎች እየዳኑ ይመጡ ነበር። ይህን ያህል ካለን እቺ በዚህ ጨለማ ውስጥ ተፈልቅቃ የምትወጣ ቤተ ክርስቲያን
በዚህ ጨለማ ውስጥ በጣም ያሸነፈች ብርሃኗን ያደመቀች ተወጣ የነበረች ቤተክርስቲያን ምን አይነት ቤተክርስቲያን ነበረች? ምንድን ነበረ በውስጧ የነበሩ ችግሮች ብለን እሱን እናንሳና ከዛ በኋላ ቀጥታ ወደ መጽሐፉ እንግባ። ዋና ችግሮች ነበሩ። እንደምታስታውሱት የቀሌዊ ቤተሰቦች፣ ቀሌዊ ሴት ናት፣ ባይዘው ሴት ናት፣ ለቤተክርስቲያኒቱ አባል ናት፣ ለጳውሎስ አገልግሎት ድጋፍ ትሰጥ ነበር። ከዛ በላይ ብዙ ስለሷ የሚነገር ነገር የለውም። ብቻ በጣም ሸክም ስለነበረ እሱ 1 ዓመት ከ6 ወር የቆየባት ቤተክርስቲያን ተበርዛ ነው ያገኙት። በተለይ መለያየት ላይ አረ ጳውሎስ እየተደባደቡልህ ነው፣ ደግሞ የሚጣሉት በሲኒየር በሆነው አንጋፋ በሆነው አንዱ የኬፋ ነኝ በሚል አንዱ የአጵሎስ ነኝ በሚል አንዱ ደግሞ ያው አንተ ትተኸው መጋቢ እንዲሆን በቆሮንቶስ ያስቀመጥከው ሰው እሱም አንድ የመከፋፈያ ምክንያት፣ አንተም አንድ የመከፋፈያ ምክንያት፣ ደግሞ አንድ ደግሞ የመከፋፈያ ምክንያት፣ ኬፋ ራሱ አንድ የመከፋፈያ ምክንያት ደግሞ በጣም እናከራለን የሚሉ ደግሞ ነገር ግን ጥዩፍ የሆኑ ሌላ ክርስቲያኖችን መቀበል የማይፈልጉ በጣም ፒውሪስት ነን የሚሉ ደግሞ እኛ የክርስቶስ ነን የሚሉ ደግሞ ሌሎች አክራሪዎች ሆነውልሃል። መላበል የተባለ መልእክት ደርሷል። አንዱ ችግር እሱ ነው። ሁለተኛው ችግራቸው ደግሞ ስጋውያን ናቸው። ለዚህ ሁሉ ነገር ደግሞ ትልቁ ምክንያት አለመብሰላቸው ነው። በጣም ይገርማቸዋል። ጸጋ ስጦታ አላቸው። ከቁጥር 1 እስከ 9 ባለው ውስጥ በጣም የሚደንቅ ነገር አነሳላቸዋል። ብዙ ነገር አላቸው። ስጦታ መኖር ግን፣ ማገልገል መቻል ግን፣ ትንቢት መናገር ግን፣ መፈወስ ግን፣ መስበክ ግን፣ ማስተማር ግን፣ ማነጾች ግን ፈጽመው የብስለት መለኪያዎች አይደሉም። ምስለት ሌላ ነው። ማቹሪቲ ሌላ ነው። ለምን? ብስለት እኛ ከእግዚአብሔር ጋር ባለን ቁርኝትና መጣበቅ፣ ከቃሉ ጋር ባለን ህብረት፣ ከጸሎት ጋር ባለን ህብረት የሚመጣ ራሳችንን ከዓለም በመለየት የሚመጣ ብስለት ነው። ስጦታ ግን የሱ በፍጹም የሰው እጅ የለበትም። በፍጹም የተትረፈረፈ የጸጋ ስጦታዎቻቸው በፍጹም ላባቸውን ጠብ አድርገው አላመጡትም። እግዚአብሔር በቸርነቱ አፈሰሰ። እስቲ በደንብ አሜን ነው ወይ? ይሄ ሆኖላቸዋል፣ ግን ማቹሪቲ የለም። ምዕራፍ 4 ላይ ሌላው ችግር ራሱ ጳውሎስ ሐዋርያ አይደለም የሚል ሙግት ተነሳ። አስቡት። ከዚህ በፊት ደብዳቤ እንደተጻፈ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 ላይ ሄዳችሁ ብታነቡ ትችላላችሁ። ደብዳቤ ተልኮ ነበር። ያ ደብዳቤ እንዲያርሙና እንዲያስተካክሉ ነበር የተነገራቸው። እሱን ምላሽ ላለመመለስ ለሱ ቃል ራሳቸውን እንዳያዩ ካደረጉት ነገር አንዱ ራሱ ጳውሎስ ሐዋርያ አይደለም የሚል ስም ማጥፋቶች፣ ማጠልሸቶች፣ ዋጋ መንሳቶች፣ ለአገልግሎት ዋጋ መንሳቶች በጣም በጳውሎስ ሕይወት ውስጥ አደረጉት። ምዕራፍ 4 ጳውሎስ እኛ ብዙ ነገር አንፈልግም፣ ሁላችሁንም ጋራ እኩል ነን፣ ግን አንድ ነገር ልንገራችሁ፣ እንደ እግዚአብሔር መጋቢ ብቻ ቁጠሩን፣ ከዚህ በላይ ግን ምንም አይደለንም ብሎ ሲሞግት እናያለን። ምዕራፍ 5 የዝሙት ችግር ነው። እንደነገርኳችሁ ከተማው ላይ ችግር አይደለም፣ ከተማ ላይ ነውር አይደለም። ከተማ ላይ ኤክሰርሳይዝ አድርገው እንደነገርኳችሁ የመቅደሱ አገልጋዮች 1000 ሴቶች ከመቅደሱ ሥርዓተ አምልኮ በኋላ ሲወጡ ይህንን የፍትወት ስራውን በገንዘብ ይነግዱ የነበሩ ሰዎች ከተለያዩ ማህበረሰብ ከመጡት ጋር ይፈጽሙ ስለነበረ እንዲህ አይነት ልማዶች ብዙም ነውር አልነበሩም በከተማይቱ። ወደ ቤተ ክርስቲያን ሲመጣ ግን ይሄ ሰውዬ የአባቱን ሚስት አግብቶ ተቀምጦ ሰምቶታል እና እንዲህ አይነቱን አለ እኔና እናንተ ሆነን ከቤተ ክርስቲያን አስወግዱት ፈርደንበታል እስኪል ድረስ አድርሰውታል። ምዕራፍ 6 ክርክር፣ ጭቅጭቅ፣ ፍርድ ቤት መሄድ ማአት ታሪኮች ነበሯቸው። ከመካከላችሁ የሚዳኝ ሰው ጠፍቶ ነው እንዲህ ያደረጋችሁት? በመላእክት እንኳን ሳይቀልን ፈርድ የተቀመጥን ሰዎች እንዴት እርስ በርሳችሁ ትዳኙ ዘንድ ሳትችሉ ቀርታችሁ በአሕዛብ አደባባይ ሄዳችሁ ትዳኛላችሁ? አሳፍራችሁ ዘንድ ይሄን እላለሁ። 8 እውቀት አላቸው፣ በጣም እውቀት አላቸው። ገብቷቸዋል። አሕዛብ ምናምን እንደሆኑ፣ ጣዖታት ምናምን እንደሆኑ ገብቷቸዋል። ስለዚህ ገና ያልገባቸው
ደካማ ሰዎችን ባልንጀራዬ ቅድሚያ ልስጠው ከማለት ይልቅ የመሰናከል ምክንያት የሚሆኑ በላተኞች ናቸው። መብል ለሆድ ሆድም ለመብል እግዚአብሔር ሁለቱንም ምን ያደርጋል? ያጠፋቸዋል። ግን በጣም ይታበዩ ነበር። ለዚህ ነው ዕውቀት ያስታብያል ይልና ፍቅር ግን ይህን ሁሉ የመሳሰሉ ችግሮች ናቸው ያሉት። አንደኛው ከቀሌው ቤተሰብ በሰማ ሁኔታ ምላሽ ለመስጠት፣ ሁለተኛ እየኖሩ የነበሩ ፕራክቲስ ላደረጉት ነገር ቻሌንጅ ሊያደርጋቸው እንደተጻፈ፣ ሶስተኛ ደግሞ እነሱ የጠየቁት ነበር። የጋብቻ ጥያቄ እንዴት ይሻላል? የጌታ እራትን እንዴት እናክብር? ትንሣኤ ሙታንስ ምን ትላለህ? ትንሣኤ ሙታን የለም እየተባለ ነው ያለው፣ ምን ትለናለህ? የሚል አስተሳሰብ ነበር። እሱን ምላሽ መስጠት። የመጨረሻው ለቅዱሳን ስለሚደረግ ድጋፍ፣ ለአገልጋዮች ድጋፍ ማድረግ፣ ለደካማ ቤተክርስቲያኖች ድጋፍ ማድረግ፣ በኢየሩሳሌም ለተፈጠረው ደግሞ ረሃብ ምላሽ መስጠት፣ ድጋፍ ማድረግ አስፈላጊ ነበር። ቤተክርስቲያኑ አይኑን የምትመስለው ውድንም ጠላን ሰዎች የሚመጡት ከዓለም ስለሆነ በምንም ተአምር የዓለምን አስተሳሰብ ጥብ አድርገን ወደ ቸርች አዳስገባቸው። ያው አስተሳሰብን ነው ይዘው የሚመጡት። ስለዚህ በተቻለ መጠን የመጡበትን ሁኔታ መረዳትና ከመጡበት ነገር ነፃ ለማውጣት በጣም እንደ አገልጋይ ጊዜ መውሰድና ከዛ አስተሳሰብ እንዲወጡ መርዳት በጣም አስፈላጊ ነበር። ጳውሎስም ያደረገው ይሄንን ነው። ወደ መጽሐፋችን እንግባ። የመጽሐፉ መግቢያ ምዕራፍ 1 ከቁጥር 1 እስከ 9 ላንብበው። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱ የእርሱና የእኛ ጌታ የሆነ የጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩ ሁሉ ጋር ቅዱሳን ለመሆን የተጠሩ በክርስቶስ ኢየሱስ ላመናችሁ በተሰጣችሁም በእግዚአብሔር ጸጋ ምክንያት ሁልጊዜ ስለ እናንተ አምላክን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና። እንደዚህ የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁም። እርሱም ደግሞ ጌታችን ኢየሱስ ክርስቶስ በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ወደ ልጁ ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። አሜን። ዝም ብላችሁ መግቢያውን አስቡት። እኛ ብንሆን ኖሮ ይሄን ሁሉ መረጃ ብንሰማ አመንዝረውልሃል ተብለን፣ ተባልተውልሃል፣ ተፋልመውልሃል፣ ተለያይተውልሃል፣ ተቦጫጭቀውልሃል ተብለን መግቢያችን የሚሆነው እንዲህ አይነት መግቢያ ይሆን አይመስለኝም። ጳውሎስ ራሱን ገና ሲያስተዋውቅ በቁጥር 1 ላይ አንድ ነገር ይናገራል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ። በዚህ 9 ቁጥር ውስጥ ባልሳሳት 9 ጊዜ ኢየሱስ ክርስቶስ የሚል ቃል ታገኛላችሁ። ቢያንስ በነፍስ ወከፍ በአንድ ቁጥር ላይ 1 ጊዜ ኢየሱስ ይጠራል። ምን ማለት ነው? ይሄ ሁሉ የሆነው የክርስትና ማዕከል ኢየሱስ ነው። ከኢየሱስ ክርስቶስ ውጪ ወደ ሌላ ዞር ብለው እንዳይመለከቱ ሲነግራቸው እንዲህ ነው የሚላቸው፣ እኔ እንኳን ሐዋርያ የሆንኩት አንደኛ የኢየሱስ ክርስቶስ ሐዋርያ ነኝ። አንድ ሁለተኛ በማፈቃድ ነው፣ በእግዚአብሔር ፈቃድ ነው። ይህንን ገና ምዕራፍ 4 ላይ ለሚያነሱ ጥያቄ ምላሽ ለመስጠት ብሎ አይደለም። እውቅና ሰጡትም ነሱትም አንድ ዘላለማዊ እውነት ይናገራል። እግዚአብሔር ምክንያት አልባ በሆነ ጥሪ ጠርቶኛል ይላል ጳውሎስ። አሳዳጅ ነበርኩ ልሁና፣ አንገላች ነበርኩ ልሁና፣ ብዙ ሰዎችን ወደ ወህኒ ጥዬ ነበር ልሁና። ግን አንድ ነገር ሆኗል፣ በእግዚአብሔር ፈቃድ የእርሱ ሐዋርያ ሆኛለሁ። እስቲ በደንብ አሜን ነው ወይ? ትላንትና ማንነትህ እኮ ይሄን አያሰጥህም። የትላንትናው ከኢየሱስ ክርስቶስ ጋር እኮ በአካል ከሱ ጋር አልነበርክም። አልኑራ ላሳድድ ለሌላ ተልእኮ ሲሄድ የአሕዛብ አስተማሪና ሐዋርያ አድርጌ ሾሜሃለሁ ያለኝ፣ በደማስቆ ያገኘኝ፣ ከስደት የመለሰኝ፣ በዓይኔ ያየሁት ጌታ አለ። እንዲህ አለኝ፣ ሐዋርያዬ ነህ ብሎኛል። ይሄ ጥሪ የጳውሎስ ትጋትን አያሳይም።
ይሄ ጥሪ የጳውሎስን መልካምነት አያሳይም። ይሄ ጥሪ የጳውሎስን ጥንካሬ ለሃይማኖቱ ቀናተኝነቱ አያሳይም። ይሄ ጥሪ የብንያም ነገድ መሆኑን አያሳይም። ይሄ ጥሪ በስምንተኛ ቀን መገረዙ ሁሉ አልረዳውም። ይሄ ጥሪ የጠራው የመጣለት ይሄ ጥሪ እንዲመጣለት ያደረገው አንኮንዲሽናል ግሬስ ነው። እሱም የእግዚአብሔር ጥሪ፣ ምክንያት አልባ የሆነ ጥሪ እግዚአብሔር ጠርቶት ነው። ዛሬ ስለ ራሳችሁ ምትላላችሁ? ማነኝ ነው የምትሉት? እንዲህ እንዳገለግል ብላችሁ እንድትቆጥሩ የሚያደርግ የናንተ የሆነ ምክንያት፣ የናንተ የሆነ ችሎታ፣ የናንተ የሆነ ዕውቀት፣ የናንተ የሆነ አቅም አለ ወይ? አንድ ነገር ልንገራችሁ፣ የኛ የሆነ ነገር ሁሉ እንደ ጉድፍ ደጅ ቀርቷል። የሆነው የኢየሱስ ክርስቶስ አቅም፣ የኢየሱስ ክርስቶስ ጸጋ፣ የኢየሱስ ክርስቶስ ቸርነት፣ የኢየሱስ ክርስቶስ በጎነት ዛሬ የሆነው እንድንሆን አድርጎናል። ባካችሁ ለጌታ ክብር አምጡ። ስለ ራሱም ሲናገር ይሄን ነው የሚለው። ሉዓላዊ ጥሪ ነው ይሄ። አስቤበት አይደለም። ታስታውሳላችሁ በዳንኤል መጽሐፍ ላይ እነዛ ሲድራቅ ሚሳቅ አብደናጎም እልህ ይዟቸው ስገድ አልሰግድም፣ ስገድ አልሰግድም ወስደው እሳት ሁሉ ሲጨምራቸው እንዲህ አሉ፣ እግዚአብሔር ያድነናል፣ ባያድነንም ላቆምከው ምስል ምን አንልም አንሰግድም አሉ። አየ እልሃቸውን፣ ጽናታቸውን፣ ጉልበታ በቃ ይሄ የለም ለጌታ ያላቸውን ፍቅር ያየ እግዚአብሔር አብሮ ወደ እሳት ሲወርዱ ወረዳ። ሰውየው ብቻ የሚያየው፣ ጣዮች ያላዩት፣ ራሳቸው እሳት ውስጥ ያሉት ሰዎች ያላዩት አንድ ሉዓላዊ አምላክ በእሳት ውስጥ ይመላለሳል። ማን ያየዋል? ራሱ ንጉሱ። እኔ የምለው የጣልኩት ሰው 3 አልነበረም፣ 4ኛ ሰው በእሳት ውስጥ ሲመላለስ አያለዋል። ደግሞ እሱ እንደለመድኳቸው አይነት ሰው ምናምን አይደለም፣ የአማልክት ልጅ ይመስላል። እስቲ አሜን ነው ወይ? ከወጣ በኋላ ከተቀጣ በኋላ አእምሮ ተመልሶለት ከ7 ዓመት ገለባ ከበላበት ሲመለስ እንዲህ አለ። ይኸው የነዚህ ልጆች አምላክ በሰው መንግስት ውስጥ ጣልቃ ይገባላል፣ የወደደውን ደግሞ ያደርጋል። ለምን ይሄንን አደረክ የሚለው የለም። በሉ እስቲ ባካች የለም። ይሄውን የሆነው በጳውሎስ ሕይወቱ ስለያሳድድ ሊገድል የማሰር ብቻ ሳይሆን የመግደል ስልጣን ተሰጥቶት ደብዳቤ በእጁ ይዞ በሰረገላ እየሮጠ ሲሄድ ሐዋርያት ሥራ ምዕራፍ 9 ላይ ድንገት ሳውል ሳውል ስለምን ታሳድደኛለህ ያለ በታላቅ ብርሃን መጥቶ የጣለው የማሳድድህ እኔ ማን ነኝ? የመውጊያውን ብረት ምን ማለት መሰላችሁ? የመውጊያ ብረት ማለት በድሮ ጊዜ በሰረገላ ሲኬድ ሰረገላው ፈረሶቹ እየለገሙ እንዳይሄዱ በብረት ወጋ ጠቆም ይደረጋሉ። ያኔ ፈርጠጥ ይላል። አሁንም ሲለገም ጠቆም ይላል። ከለገመ መልሶ ይቃወመዋል በእግሩ። ታውቃላችሁ አይደል? ከአህያ እንደሚራገጥ እግሩን ወደ ኋላ አድርጎ እንደሱ ተሆነ ብረቱ ይበስበታል፣ ወደ ሰውነቱ ነው የሚገባው። ጳውሎስን እንዲገባው አድርጎ የነገረው ይሄንን ነው። አሁን ተመለስ እያልኩ ነው። አሁን ማሳደድን ተው እያልኩ ነው። አሁን ልጆቼን ተው እያልኩ ነው። አሁን እኔን ማሳደድን አቆም እያልኩ ነው። እቀጥልበታለሁ ምትል ከሆነ ግን ላንተ ይብስበታል። ምን አደርግ ዘንድ ተወዳለህ? ከዛ ሰሜን ተሸክመ በነገስታት ሁሉ ፊት ምን ትላለህ? ትቆማል ያለኝ እሱ ነው። ከሰማይ ለተገለጠልኝ ራእይ ምን አላልኩም? እምቢ አላልኩም። ይሄን ሐዋርያት ሥራ ምዕራፍ 26 በአግሪጳ ፊት የተናገረውን አስታውሱ። አሁንም ይሄን ነው እያለ ያለው። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ኮሊንግ። ይሄ ጥሪ አንኮንዲሽናል ነው። ይሄ ጥሪ ሉዓላዊ ጥሪ ነው። ማንም እንዲያርጎ ሊጠራ አይችልም። አሳዳጁን አንገላችሁን እንደገና ስም ተሸክሞ እንደገና ኃላፊነት ወስዶ እንደገና ያሳድድ የነበረውን ነገር እንዲሰብክ አድርጎ የሚጠራ ከእግዚአብሔር ጸጋ በቀር ማን አለ? ከእግዚአብሔር ፍቅር በቀር ማን አለ? ከእግዚአብሔር ቸርነት በቀር ማን አለ? አንዳንዶቻችንን እንዲህ አድርጎ ነው ያመጣው ጌታ። እስቲ አሜን ነው ወይ? የመጀመሪያው እሱ ነው።
ሐዋርያ ነኝ አዎ ግን አልመካም። ሐዋርያ ነኝ አዎ ቦስት አላረግም። ሐዋርያ ነኝ አዎ ራሴን እንደሆነ ነገር ማዕከል እንደሆነ ሰው አድርጌ ራሴን አልቆጥርም። ራሴማ የነበርኩበት ሁኔታ በጣም አስቸጋሪ ነበረ። መለሰኝ እንጂ ስሙን አሸከመኝ እንጂ አሁን የሆንኩት በርሱ ነው አላ። እስቲ አሜን ነው ወይ? አሁን የሆነው በማን ነው? እስቲ ጮሁና በማን ነው? እሱ ነው በርሱ። እና ራሱን ሲያስተዋውቅ ሁለት ነገር ነው የሚለው። ጳውሎስ ነኝ ይላል፣ የእግዚአብሔር ሐዋርያ ነኝ ይላል፣ ደግሞም የተጠራሁ ነኝ ይላል። ማንም ይሟገት ሐዋርያ አይደለህም ይበል፣ እኔ ሐዋርያዬ ነኝ ያለኝ እሱ ነው። ይሄንን ሁለተኛ ጢሞቴዎስ ምዕራፍም 1 ላይ ሄዳችሁ ብታነቡ እሱ ነው የሚለው። ወንጌል ሰባኪ የአሕዛብ አስተማሪና ሐዋርያ ሆኜ በተሾምኩበት በወንጌል ሕይወትና አለመጥፋትን እግዚአብሔር ወደ ብርሃን አውጥቷል ይላል። ወገኖቼ እግዚአብሔር ጠርቶን ነው። እስቲ ጩሁና አሜን በሉ። እግዚአብሔር ምን ብሎን ነው? ጠርቶን። በልጠን አይደለም፣ ተሽለን አይደለም፣ ከሌላው ከኛ የተሻሉ ሰዎች ሞልተዋል አይደለም። አገልግሎት እድል ሆኖልን፣ እጣ ሆኖልን፣ ጥሪ ሆኖልን እንጂ የተሻሉ ሰዎች ዲዘርቭ የሚያደርጉ ሰዎች ሞልተው ነበር። እግዚአብሔር ግን እጣውን በእኔ ላይ ጣለው። ርስቴ ተዋበችልኝ፣ ገመድ ባማረ ስፍራ ምን አለች? ወደቀችልኝ ይላል። ገመድ ወድቆልን እንጂ እጣ ወጥቶልን እንጂ። አንዳንዶቻችን እኮ ሆነን ለመናገር ማገልገል ማንፈልግም ነበር። መሆን የምንፈልግበት ያለምነው ልንደርስበት የምንፈልገው እኮ ጉዳይ ነበረን። አቅጣጫ አስቀይሮ ስሙን ያሸከመ እሱ ለዘላለም የተባረከ ይሁን። እስቲ አሜን ነው ወይ? አንዱ እሱ ነው። ጳውሎስ ራሱን ያስተዋወቀበት መንገድ ይገርመኛል። ሲቀጥል እንዲህ ይላል፣ ወንድሙም ሶስቴትን በቆሮንቶስም ላለች ለእግዚአብሔር ቤተክርስቲያን ይላል። እስቲ ማን ይሙት ቆሮንቶስ ይህን ሁሉ ድካሟ ወጥቶባት፣ ይህ ሁሉ ስንፍና ታይቶባት፣ ይህ ሁሉ የቀሌው ቤተሰቦች እስኪጠየፉት ተዉት፣ ጌታ ተዉት፣ ጳውሎስን የደከመበትን ተዉት፣ አብሮ የነበሩትን እነ አጵሎስ ተዋቸው፣ በኋላ መጋቢ የሆኑትን ተራዋ ሴት የተጠየፈችውን ይሄ ማህበር እውነት የእግዚአብሔር ማህበር ነው ብሎ መጥራት ይቻላል? እኛ ብንሆን እንደሱ እንላለን? እኔ አንድ ነገር ልንገራችሁ። በብዙ ጀጅ የሚደረጉ በውጪ ያሉ በጣም በድካማቸው አደባባይ ላይ የወጣ ስማቸው አደባባይ ላይ የወጣ ምናልባት እኛ እንደምንለው እግዚአብሔር ላይ ይችላል። እንዲህ ነው የሚሆነው መሰላችሁ? ሁሉንም ቤተክርስቲያን እግዚአብሔር እንዲህ ይላል፣ የኔ። እስቲ አሜን ነው ወይ? ደካማ ነው አዎ የኔ። ሎዶቅያን ምን አላት? የኔ። ተመለሺ እድል እየሰጠውሽ ነው የኔ። በሰባቱ መቅረዝ ውስጥ ሲመላለስ እኮ አንዷ መቅረዝ ማን ናት? ሎዶቅያ እኮ ናት። ከነ ኩራቷ አዎ፣ ከነ ድካሟ አዎ፣ ከነ ትቢቷ አዎ፣ አለኝ ከምትለው ነገር ሁሉ አዎ፣ ልተፋሽ ነው ሁሉ እያላት አዎ፣ ማን ይላታል? የኔ። የቆሮንቶስ ቤተክርስቲያን ምንዝርና እያላት አዎ ምን ይላታል? የኔ የእግዚአብሔር ቤተክርስቲያን። ቤተክርስቲያን ባለቤት አላት። ባለቤቷ ጳውሎስ አይደለም፣ ባለቤቷ አጵሎስ አይደለም፣ ባለቤቷ ሶሲዮስ አይደለም፣ በፍጹም አይደሉም። የቀሌው ቤተሰብ ቀና እንጂ ባለቤት ግን አይደለም። ከነ ድካማችን ለሚሸከመን ለእግዚአብሔር ክብር ይሁን። ሰበብ እየፈለገ አውጥቶ ለማይጥለን ለጌታ ክብር ይሁን። እንዲህ አይነት መግቢያ ይጽፍላታል ብሎ ማን ያስባል? አረ የሚላቸው ነገር መዓት ነው። እንደዚህ ይላል፣ የጌታችን የኢየሱስ ክርስቶስ ስም በየስፍራው ከሚጠሩ ሁሉ ጋራ ቅዱሳን ለመሆን የተጠሩ ናቸው ይላል። ሁለተኛው ጥሪ ይሄ። እናንተ የቆሮንቶስ ክርስቲያኖች ተጠርታችኋል፣ ብቻችሁን አይደላችሁም። እንደናንተው የጌታን ስም የሚጠሩ በዚህ በቆሮንቶስ ብቻ ሳይሆን በማይነር ኤዥያ ብቻ ሳይሆን በሮም ግዛቶች ብቻ ሳይሆን በመላው ግሪክ ብቻም ሳይሆን በየትም ስፍራ ያሉ የጌታን ስም ከሚጠሩ ሁሉ ጋር ማህበርተኞች ናችሁ፣ ቤተሰቦች ናችሁ። ምን ነው ከነዚህ ችግራችን? አዎ ለምን? የደህንነት ምርጫ
አራግፎና ንጹህ አርጎ አይደለም የተቀበለን፣ ከነቆሻሻችን ነው እግዚአብሔር የተቀበለን። እስቲ በደንብ አሜን ነው ወይ? ከነ ድካማችን ነው ምን ያለን የተቀበለን። ጨርሰን መተን ቢሆን ኖሮ መቀመጫችንም ይቀየራል። ካጠገባችን የሚቀመጠውን ሰው ሁሉ እንመርጣለን። ከሌ ዲዘርቭ አያደርገኝም እንል ነበረ። መጽሐፍ ግን ሲናገር ሁሉን ባለመታዘዝ የተዘጋብን ሁላችን ኃጢአተኞች የነበርን እንዲያው በጸጋው የጸደቅን። ይሄስ ምርጫ ምን አይነት ምርጫ ነው እንገራችሁ? እኛን ያላማከለ፣ የኛ አቅም ላይ ያልተመረኮዘ፣ የኛ ጉልበት ላይ ያልተመረኮዘ፣ እድሜ ለከሌ የማንለው ኢየሱስ ብቻውን የሰራልን የዘላለም ደህንነት ነው። እና ምን ይላቸዋል? ተጠርታቸዋል። እንዴት? እንደዚህ የተሻሉ ቸርቾች እኮ አሉ፣ ያልተነቀፉ ቸርቾች አሉ። ይኸውልህ የኔ በማለት ሂደት ውስጥ ሰርዴስንም ሎዶቅያንም ጌታ እኩል ነው የሚያየው። የኔ በማለት የእሱ ናታ። ይችኛዋ ራሷን የምታነጻ ከእግዚአብሔር ጋር ሁል ጊዜ ለደስታው የምትኖር የምትተጋ፣ እችስ እየተቃወመች የምትሄድ እስቲል ልጄ የሚላት ቤቴ የሚላት አካሌ የሚላት በሷ አሁንም በስጦታው በኩል እያገለገላት ያለ እና እኔ ጳውሎስ ይሄንን እየተናገረ ያለው እንዲው አስተያየት ስትሰጥ ከፖዚቲቭ ጀምር በሚለው አስተሳሰብ አይደለም። እንደው ቆይ እንዲቀበሉኝ ላላ ብዬ ልጀምር በሚል አይደለም። እውነት ስለሆነ ነው። የዳኑ ናቸው፣ የጸደቁ ናቸው። በማመን ብቻ ለሚገኝ የእግዚአብሔር ልጅነት በክርስቶስ ኢየሱስ የተሰራውን ሥራ አምነዋል። ምንም እንኳን እያመነዘሩ ቢሆን አምነዋል። ምንም እንኳን እየተከፋፈሉ ቢሆን አምነዋል። ስጦታውን አቢዩዝ እያደረጉ እንኳን ቢሆን አምነዋል። የጋብቻ ችግርም እንኳን ቢኖርባቸው ማመናቸው ብቻ ልጅ አድርጓቸዋል። ማመናቸው ብቻ እንደዚህ ይላቸዋል። ከጌታችን ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ ኢየሱስ ስላላችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ እግዚአብሔርን ስለ እናንተ አመሰግናለሁ ይላል። ጳውሎስ ሲያስብ የሚያስበው ከቆሮንቶስ አመፃ እንዴት አድርገው እንደዳኑ እያሰበ እግዚአብሔር ነው ያመሰግናል። ዛሬ ምን እያደረጉ ነው? ምንም እያደረጉ ሊሆን ይችላል። ለሱ መልእክት አለ፣ እመጣለሁ መልእክት አለ። አሁን ላይ ግን እንድታውቁ የምፈልገው እስቲል የእግዚአብሔር ልጆች ናችሁ፣ እስቲል ጸድቃችኋል፣ እስቲል ተቀድሳችኋል፣ እስቲል ከብራችኋል በእግዚአብሔር ፊት። ይሄም በልጁ በኩል በተደረገ ሥራ የመጀመሪያውን በአላፊ ጊዜ ላይ የሆነ በማመን ተቀድሰዋል። ይሄ ጀስቲፊኬሽን የምንለው ነው፣ ጽድቅ የምንለው ነው። ከኛ ያልሆነ ከጸሎታችን ያልሆነ ከሰዎች ያልሆነ እግዚአብሔር በክርስቶስ ኢየሱስ ኃጢአተኛውን በማጽደቅ በኩል ያጸደቀን ትልቅ ሥራ ነው። ለጸጋው ክብር ይሁን እና ምንም ይሁን ከጊዜው የተነሳ በቃ አስተማሪ መሆን ቢችሉ፣ ከጊዜው የተነሳ ትልቅ ስፍራ መድረስ ቢችሉ፣ ከጊዜው የተነሳ ሞዴል መሆን ቢችሉ፣ ይሄንን ሳይችሉ ቢቀሩ ቢሆንም ግን ማመናቸው የእግዚአብሔር ልጅነታቸውን አልከለከለም። ጳውሎስ ለሱ ዕውቅና ይሰጣል። እናንተን አጽድቋል፣ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለ እናንተ አምላኬን አመሰግናለሁ። እዚህ ቤተክርስቲያን ውስጥ በሶስት መንገድ ይሄ ጸጋ ረድቷቸው ጳውሎስ አይቷል። አንደኛ የዳኑበት ጸጋ በቲቶ እንደሚናገረው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧል ይልና ይሄ ማንም ሰው ወደ ኃጢአተኛ ነኝ ብሎ ወደ ክርስቶስ ቢጠጋ የሚያገኘው ልጅነት ነው። ለዚህ ማንም አያግዘው። እንዲህ ማለት ብቻ የሚጠበቅበት እኔ አልችልም፣ በራሴ ወደ አንተ መቅረብ አልችልም። ቀን ልጆችን አስተምራቸው ነበር እዚህ እኔ ራሴ ሞቅ ነበር ስለ ኢየሱስ ክርስቶስ በስጋ መገለጥ አስፈላጊነት እያወራው በጣም ነበር እግል የነበረው። ለምን ያለ ኢየሱስ ህይወትን ማሰብ አይቻልም። ስለ አገልግሎት ምናምን ማለት ስለ ሰርቫይቫል ነው ማወራቸው፣ ስለ ሰላም ነው ማወራቸው፣ ስለ መንፈሳዊ ነገር ነው ማወራቸው። ያለ ኢየሱስ ህይወትን ማሰብ አዳጋች ነው። አሁን እናንተ ጋር ጸጋ በስቷል ይላል። ምን
አንደኛ ድናችኋል፣ ሁለተኛ የተትረፈረፈ የጸጋ ስጦታ በእናንተ ውስጥ መጥቷል። አይገርማችሁም? ይሄን እያደረጉ ትንቢት ቀላል፣ መፈወስ ቀላል፣ ያለ ልክ ነው የፈሰሰላቸው። ሐዋርያት ሥራ ምዕራፍ 1 ቆሮንቶስ ምዕራፍ 12 ላይ ናችሁ ተመለከቱ። የስጦታዎቹን ሁሉ እንዴት አድርጎ ኦፕሬት እንዲያደርጉ እንዳይመኩና እንዳይፎካከሩ አነሳው እንጂ ጸጋው ተትረፍርፎላቸው ነበር። በፍቅር አሊስ ስላሉ ምዕራፍ 13 ላይ መከረ። ምዕራፍ 14 ላይ በስርዓት እንዲያስተዳድሩት ነገራቸው እንጂ የጸጋ ችግር አልነበረባቸውም። ታምናላችሁ? እንዲህ አይነት ህይወትን እየኖሩ እግዚአብሔር አልፎ ይሰራል ወይ? ምን ታረጋዋለህ? እግዚአብሔር የጸጋ አምላክ ነው፣ ይሰራል። ግን ለሚያደርገው ነገር ዕውቅና እየሰጠ ነው ወይ እግዚአብሔር? በፍጹም በፍጹም። ለአመፃው ዕውቅና እየሰጠ ነው ወይ? ግን በሱ ትንቢት ስለመጣ በፍጹም። እየፈወሰ ሰዎች እየተነሱ ሰውየው የአመፃ መንገድ ቢያደርግ የአገልግሎቱ የሚያደርገውን ድርጊት ዕውቅና እየሰጠ በፍጹም አለ። ለምን? ጸጋ ከኛ አይደለም ከባለቤቱ ነው። በፍጹም እንድትመካ የሚያደርግ ምንም ነገር የለም የለም። ቆይ ልተንብይልህ እንዲያውም አልተነበይም አይባልም። የሱ አይደለም እንዲያውም አልጸልይ አይባልም። የሰጠ ማን ነው? ለራሱ ነው፣ ለአካሉ ነው ለማለት ነው ቆሮንቶስ ነው ያለው። ያ ብቻ አይደለም፣ ችግር የእድገትም ችግር ስለነበርባቸው ጸጋው ደግሞ ኃጢአተኝነትና ዓለማዊ ምኞትን እያስካደ እድገት የሚባለው ግሮዝ የሚባለውን ነገር በህይወታችሁ ያመጣል። ስለዚህ ስለበዛላችሁ ጸጋ ሳስብ አምላኬ እግዚአብሔርን አመሰግናለሁ። ቢሆን እኮ የቆሮንቶስ ቤተክርስቲያን ያደረገችው ነገር እኮ ጳውሎስ እንዲያመሰግናት አያደርግም። አሁን ጳውሎስ ሐሴት እያደረገ ያለው እነሱን እያየ አይደለም። ጳውሎስ ሐሴት የሚያደርገው ለነሱ የሰራውን እግዚአብሔርን እያየ። አቤት ጌታ የሰራው የሰው ፊት ሳያደላ እኔ 1 ዓመት ከ6 ወር የተቀመጥኩባቸው ሰዎች ያስቀመጥኩት እንኳን እንዳስቀመጥኩት ያልሆነ በታት ነው ለጠበቁኝ ሁሉ እንኳን አቤት የሰራላቸው መስራት ይላል እግዚአብሔር። ይኸውላችሁ ቀና ስትሉ ሰሪው በክብር አለ። ቀና ስትሉ እሱ ጻድቅ ነው። ቀና ስትሉ በህዝቡ ላይ ጽድቅን አውጇል። ቀና ስትሉ ደህንነታቸውን አውጇል እግዚአብሔር። ነይ ብቻ አይደለም የሚላቸው ለክርስቶስ መመስከሬ በእናንተ ዘንድ እንደጸና ይላል። ምን ማለት ነው? ይዤው የመጣሁት ወንጌል ስቲል ምን ብላችኋል? ይዛችሁት። ቢያጠፋም እግዚአብሔር ቤት ውስጥ ሆኖ ነው። አንተ ቢያጠፋው አልወጡም ማለት የግሪክ ጥበብ ይዞ ጥርግ አላለም። አንዳንድ ነገሮችን እያመጡ እዚህ ቢለማመድ ስቲል ከቤተ ክርስቲያን ምን አላሉ? አልወጡም። ዛሬም በእግዚአብሔር ይታመናሉ። ዛሬም ከነድካማቸው እግዚአብሔርን ተስፋ ያደርጋሉ። ዛሬም በድካማቸውን እያሰቡ በቃ በእግዚአብሔር ይታመናሉ። ይሄው ጸንቷል። ይሄው የነገርኳችሁ ወንጌል ዛሬም ክርስቲያን አድርጓችሁ ስለሱ መከራ እየተቀበላችሁ እየተሰደዳችሁ አላችሁ እና እግዚአብሔርን ያመሰግናል። ይሄ ወንጌል ሰርቷል። ይሄ ወንጌል ምን ብሏል? አፍርቷል። ይሄ ወንጌል ነፃ አውጥቷል። ይሄው ከግሪክ አስተሳሰብ አድኗችኋል። ይሄው ወንጌል ጸንቷል። ቸርች አልተዘጋችም። ሬመነንትስ አሉ፣ ቅሬታዎች አሉ ዛሬም እና ስለ ክርስቶስ መመስከሬ በእናንተ ዘንድ ምን ብሏል? እንደ ጸና ስላለ እኮ ኧረ የእግዚአብሔር ቤተ ክርስቲያን ተበላሽታለች ይባላል እንጂ የእግዚአብሔር ቤተ ክርስቲያን ጣዖት ቤት ሆነች አልተባለም። ክህደት አልተፈጸመም። በመስቀል ስራ ላይ ፊት ማዞር አልተደረገም። ድካም አለ። እግዚአብሔር ድካማችንን አልፎ ያድነናል፣ ይረዳናል። ለዚህ ነው ጀጅ አናርግ። በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። እውነት እኮ ነው። አንዱን ሲያዩ ትንቢት ይናገራል፣ አንዱ ሳይሆን ልሳናል፣ አንዱ ይዘምራል፣ አንዱ ይሰብካል፣ አንዱ ይጸልያል፣ አንዱ ይመክራል፣ አንዱ ያስተዳድራል፣ አንዱ ይመራል። ባለጸጎች ተደርጋችኋል። እግዚአብሔርን ቀና ስል ለእናንተ ያጎደለው ነገር የለም። ከሆነ ባለዳናችሁ እንጂ
እግዚአብሔር ችግራችሁን አይቶ የከለከለው ነገር የለም። እግዚአብሔር አስቀድሞ አፍሶላችኋል። ባለጠጎች ሆናችሁ ተደርጋችኋል። ዕውቀት ነው አውቃችኋል። ጣዖታት ከንቱ እንደሆነ ገብቷችኋል። ግን ለወንድም ፍቅር ስለሌለ እየበላ ታሰናክለዋለህ። ቅድሚያ አትሰጥም። ባልንጀራን እንደራስ አድርጋ አትወደው፣ ታሰናክላል። ዕውቀትህ አደጋ ፈጠረ እንጂ ማወቅስ ምን ብለሃል? አውቃል። አንዳንዶች ይህን ክፍል ከስጦታው ጋር ያያይዙታል። ስለ ዕውቀት ስጦታ፣ ስለ ቃል ንግግር ጭምር ስጦታው ነው ብለው ያወራሉ። ግን በሁለቱም ይሁን በሁሉ የቆሮንቶስ ቤተክርስቲያን ባለጸጋ ነበረች። በጣም እግዚአብሔር አበልጽጓታል። ግን በጣም የሚገርመኝ አድሬስ ሲያደርግ ባለጸጎች ናችሁ ምናምን ናችሁ ምናምን አይላቸው፣ ተደርጋችኋል ነው የሚለው። አድራጊ አካል አለ። እስቲ በደንብ አሜን ነው ወይ? አምጥታችኋል። ለፍተህ ጣብን ጠብ አድርገህ ቤት ሰርተሃል ምናምን እንደሚባለው አይደለም። ካንተ ጉልበት የሆነ ሳይሆን የሆንከውን ሁሉ የሆንከው ተደርጎልህ ነው። እስቲ በደንብ አሜን። በእግዚአብሔር ቤት ውስጥ አካሉን ለማንጽ የተሰጣችሁ ስጦታ አካል አንዳንዶች እንዲህ ይላሉ። እውነት ለመናገር እኔ ወደ ጌታ በመጣሁ ጊዜ ክርስቲያን ሰፈር ውስጥ ነበሩ ክርስቲያኖች እና ጓደኞቼ ስለሆኑ እሄዳለሁ። ግን ብሽሽቃቸውን አልችለው። ማልችለው ምንድነው? አንተ ስላልዳንክ አሁን የምናወራው አይገባህም ይሉኛል። አንድ ያኔ ሰንበት ትምህርት ቤት እንሄዳለን። ደህንነትም ጀምሬያለሁ። አክቹዋሊ ትንሽ ቆዩና ቆይ ስንት የጸጋ ስጦታ ነው ያለ ይሉኛል። እና አንዱ በጣም እየጸለይኩ ነው አለኝ። ምን ነው ስለው 9ኙም የጸጋ ስጦታ እንዲኖረኝ ነው። አሁን ግን ሲገባኝ ይሄ ሰውዬ ብቻውን ቸርች ሊሆን ነው ወይ ነው። ይኸውላችሁ እግዚአብሔር አንድ አካል ብዙ ብልት ነው ያለው። ሁሉም ብልቶች ስራ እንዲፈቱ አይፈልግም። እሱ ጠቅልሎ ይዞት ሁሉም ብልቶች ለአካሉ ማነጽ ነው የተሰጡት። እስቲ በደንብ አሜን ነው ወይ? ወደድንም ጠላንም ጎናችን ላለው ሰው ጥገኛ ነን። እኔ ጠቅመዋለሁ፣ ደግሞ እሱ ምን ያደርገኛል? ይጠቅማል። ጳውሎስ ተደርጋችኋል። ግን አሁን እጃችሁ ላይ ያለው ስጦታ አለው ተደርጎባችሁ ነው። እግዚአብሔር ነው እንዲሁኑ ያለው። እግዚአብሔር ነው ክህሎቱን የሰጠው፣ ጸጋውን የሰጠው፣ አቅሙን የሰጠው፣ ሞገሱን የሰጠው እግዚአብሔር ነው እንጂ ይገርማል ከትቼ መሽጌ ያመጣሁት ነው የምትሉት ነገር የለም። ለቆልን አፍስሶልን እንጂ። እስቲ በደንብ አሜን ነው ወይ? ያለውን ለማጽናት እንተጋለን እንጂ የሌለንን በቃ የለም በቃ አምጣ ብለን ያወረድነው በጉልበት ያመጣነው ነገር ፈጽሞ የለም። እና የቆሮንቶስ ቤተክርስቲያንን ባለጠጎች ተደርጋችኋልና እንደዚህ የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ ምን ያደርግም? አያችሁ፣ ተስፋቸውን ይነግራል። ተስፋ ምድር ላይ ህይወታችሁ ምድር ላይ የሚያበቃ አይደለም፣ የሚመጣ አለ። ተጠባበቁት። እንደሚጠባበቅ ሰው ሆናችሁ ኑሩ። እየኖራችሁ ግን አንድ እንኳን የጸጋ ስጦታ ምን አይልም አይጎድልም ይላል። ምንድን ነው የሚነግራችሁ? ጠብቁት። እንደ ለቃቂ ሰው እየሆናችሁ ጠብቁ። እቺ ምድር ድንኳናችሁ ብቻ እንደሆነች እያሰባችሁ ጠብቁት። ለምን? የሚመጣ እንግዳል። ይሄ እኮ በቃ ቲቶ ያለው እኮ ነው። ስለ ጸጋው አንስቶ እኮ ሲጨርስ የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስ በክብር ምን ማለት መገለጥ እኮ ነው የሚለው። እና ለቆሮንቶስ እንዲህ ይላታል፣ እንዲህ ያላችሁ ነው ያላችሁት አይደል? ኢየሱስ ይመጣል፣ እንደሱ አድርጋችሁ ጠብቁ። ግን እኔ ደግሞ የጸጋ ስጦታዎችን እግዚአብሔር እንደሚያፈስላችሁ ላረጋግጥላችሁ ይላል ጳውሎስ። እሱ ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ። አሁን እኮ ገና ነቀፋ ሊያነሳ፣ አሁን እኮ እርማቸውን ወደ አደባባይ ሊያወጣ ነው። እየፈለቀቀ ነውራቸውን ወደ አደባባይ እኮ ሊያወጣ ነው። ግን እንዲህ ይላል፣ የተሰጣችሁ ጸጋ የምትጠባበቁት ጌታ እንድትጠባበቁ የሚረዳችሁ ብቻ ሳይሆን አንድ ነገር ልንገራችሁ፣ እስከ መጨረሻው ደግሞ የሚያጸና ነው ይላል። ከዛ በኋላ ወደ ልጁ ወደ ኢየሱስ ክርስቶስ ኅብረት የተጠራችሁት ይባል። ጳውሎስ ምዕራፍ ቁጥር 10 አይፈራው። ከቁጥር 10 በኋላ እስከ ምዕራፍ 4 ቁጥር 21 ድረስ ሄዳችሁ ብታዩት አንድ ሐሳብ ነው የሚያነሳው። ይሄን ያነበብኩት መግቢያው በጣም የሚገርም ስለሆነ በተለይ እየኖሩ ካሉበት ህይወት ጋራ ፈጽሞ አልተገናኝቶም ስለሆነ አንድ ነገር ልንገራችሁና እሺ ልጨርስ።
ወገኖቼ ሆይ በድካም እያለፈን ይሆን? ሰው ጀጅ እያደረገብን ይሆን? የሱ ነገር የሚለወጥ አይደለም የምትባሉ ሰዎች አላችሁ። እንዲህ እየተባላችሁ ዲስግሬስ እየተደረጋችሁ ሰዎች አላችሁ። አትፍሩ፣ አይዟችሁ። እግዚአብሔር ግን ጽድቃችሁን አውጆላችኋል። አንድ ጊዜ የጌታ ሆናችኋል። እስቲ በደምብ ጩሁና አሜን በሉ። ከዚህ ድካም ደግሞ የሚያወጣ የእግዚአብሔር ጸጋ ደግሞ ተሰጥቶናል። እስቲ ጩሁና አሜን በሉ ባካችሁ። አይመስልም የተዋረደች የምትመስል ቤተክርስቲያን በሰማይ ግን የከበረች፣ ተግባሯ ግን የዳነችበትን ነገር ማያሳይ ቢሆንም ግን እግዚአብሔር በሰማይ የሚታገሳት፣ ሊያርማት፣ ሊያስተካክላት፣ ሊያቀናት፣ ነውሯን ከላይዋ ላይ ሊያስወግድ፣ እድፏን ከላይዋ ላይ ሊያነጻ፣ የሳተችውን ነገር በሙሉ ሊመልስ ሐዋርያው ይሄን ነው የሚያደርገው። ይሄን ለማድረግ ነው ሐዋርያውን የተቀመጥኩት። እግዚአብሔርማ ጽድቋን ፈጽሞላታል። እግዚአብሔርማ ልጅነቷን አረጋግጦላታል። እግዚአብሔርማ በሉዓላዊው ጥሪ አንድ ጊዜ የእግዚአብሔር አድርጓታል የቆሮንቶስን ቤተክርስቲያን። ያ ብቻ አይደለም፣ የሰበኩት ወንጌል ጸንቷል። ደስ ይለኛል ሳይ ጸጋ በስቶላችኋል፣ ተደርጎላችኋል ብቻም አይደለም ተደርጎባችኋል። ስለዚህ ቆም ብለን እናስብ። ምናልባት እንደ ቸርች ያለንበት ሁኔታ አንገት ደፋ የሚያደርግ የሚመስላችሁ ወገኖች፣ ዛል ተስፋ ቁርጥ በቃ እግዚአብሔር በመካከላችን ያለ እስከማይመስል ድረስ ፊል የምታደርጉ ወገኖች፣ የመጀመሪያ ነገር ልናገር፣ እግዚአብሔር ከኛ ጋር አለ። እናንተ የኔ ናችሁ ይላል እግዚአብሔር። ቤተክርስቲያን የማን ናት? የኔ ናት። የጳውሎስ አይደለችም። እዚህ ያሉት የአገልጋዮቹ አይደለችም። ወደድንም ጠላንም አንድ ቀን ይሄን መድረክና ምናልባት የፊት ወንበሩንም ለቀቅ የምናደርግበት ጊዜ አይቀርም። ብቻም አይደለም ይሄን ምድርም ለቀቅ ማድረጋችን አይቀርም። የጌታ ቤተክርስቲያን ግን ትቀጥላለች። እስቲ በደንብ አሜን ነው። ትቀጥላለች። መንግስቱ የሄደች ሁሉ ቦታ ላይ ትገዛለች። እኛ ሁኔታ ላይ የተመሰረተች አይደለችም። ስለዚህ አንድ ነገር እንይዛለን፣ ጌታ ከኛ ጋር አለ። ሁለት፣ አሁን ካለንበት ሁኔታ የሚያወጣን የእግዚአብሔር ጸጋ ደግሞ ተዘጋጅቶልናል። እስቲ በደንብ አሜን ነው። አሁን ተስፋ ያለው ከማይመስል ድንግዝግዝታ ከሚመስል ጨለማ ከሚመስል በጣም ብዙ ድካም በሚመስል ነገር ውስጥ እንዳለን ፊልም የምታደርጉ ካላችሁ አትጠራጠሩ። እግዚአብሔር በሚገርም ሁኔታ ካለንበት ሁኔታ የሚያወጣ የእግዚአብሔር ኃይል፣ የእግዚአብሔር አቅም፣ የእግዚአብሔር ጸጋ ተለቆልናል። እስቲ በደንብ አሜን ነው። ይሄ በጣም ወሳኝ ነገር ነው። ወሳኝ ነው። አየ እግዚአብሔር የሚያየው እይታ የተለየ። እግዚአብሔር ቤተክርስቲያንን የሚያይበት መነጽር የተለየ። ልክ ነው። እንደ ራእይ መጽሐፍ አንደኛዋ የምትመሰገን በቃ በርቺ የምትባል ደግሞ እስከ ፍጻሜው ድረስ ሂድ ትባላለች። አንዳንዱ ደግሞ ምነቅፍብ ነገር አለኝ ይላል። ግን ሁለቱም ግን የማን ናቸው? የሱ መጋቢ እያለ እኮ መንፈስ ለአብያተ ክርስቲያናት እኮ ነው የሚለው መጨረሻ ላይ። አትጠራጠሩ፣ እግዚአብሔር አይተወንም። እግዚአብሔር ዝም ብሎ ለእንደዚህ አይነት ነገር አሳልፎ ምን አይረገንም? አይሰጠንም፣ ያነሳናል። እግዚአብሔር ይኸው የተሰበከ ወንጌል ለሰዎች የነገርናቸው ወንጌል ሁሉ ጳውሎስ ሐሴት አድርጎ እግዚአብሔር እንዳመሰገነ በሰዎች ሕይወት ውስጥ ጸንቶ ስለምናይ ስለሚበዛልንም ሐሴት የምናደርግበት ቀን ቀርበ እግዚአብሔር ያደርገዋል። ይሄ ነው። ወደ ማጠቃለያ ልምጣ። በዛ አስቸጋሪ በሆነ ከተማ ውስጥ ለጌታ የምታበራ ምናልባት ብርሃኗ ጭላንጭል የሚመስል ቤተክርስቲያን በቆሮንቶስ አለች። ያችን ጭላንጭል እንደሚጤስ የጧፍ ክር እፍ አይላት እንደ ሸምበቆ ሰብሮ ምን አይላትም፣ አይጥላት። ምንም ችግሯ ብዙ ቢሆን ብዙ ነቀፌታም ቢኖር ነቀፌታዋን የምታነሳበትን ጥበብ እግዚአብሔር ይሰጣታል እንጂ አጥፍቷት አፍርሷት ሰብሯት እፍ ብሏት ሌላ አዘጋጃለሁ አይልም እግዚአብሔር። ለስሙ ለዘላለም ክብር ይሁን እና ዛሬም በእኛ ሕይወት ውስጥ እሱ ነው የሚሆነው። ከቆሮንቶስ የምንማረው ይሄንን ነው። ተፍገምግመን ቢሆን የሚነቀፍ ነገር ቢኖር
እንደ ቀሌው ሰዎች አረ ጉድ ነው ይሄ ነገር ወዴት ነው እየሄድን ያለነው አቤቱታ የሚያሰሙ የሚጮሁ የሚቃትቱ ጉበኞች በመካከል ተነስተው እንኳን ቢሆን እግዚአብሔር የሚለው ምንድነው ያላችሁት ልክ ናቸው ልክ ነው ነገር ግን ቤቴን ይላል አጠራለሁ ይላል ቤቴን አስተካክላለሁ ልጄን ነው ከወደቀበት አነሳዋለሁ ልጄን ነው አጸናዋለሁ አበረታዋለሁ አድሰዋለሁ ይላል እግዚአብሔር ይሄ ነው የሚሆነው ከቆሮንቶስ የምንማረው ይሄ ነው ስለዚህ በደከሙ ሰዎች ተስፋ አንቆርጥ ሰው ሲዝል ተስፋ አንቆርጥ ለምን ድሮውንም ተስፋችንን በሰው ላይ አላደረግንም ተስፋችን እግዚአብሔር ነው አይደል በሰው ከመታመን በማን መታመን በእግዚአብሔር መታመን እግዚአብሔር ይሄን ሰው ያነሳል ማለት መቻል አለበት እግዚአብሔር ይሄን ሰው ያድሳል ማለት መቻል አለበት እግዚአብሔር ይሄን ሰው ወደ ነበረበት ስፍራ ምን ያደርገዋል ይመልሰዋል ብለን ማሰብ መቻል አለበት